ሰላም የቪዝ ቤተሰቦቼ፣ ወደ ኢትዮጵያ ውብ ደግሞ የከተማዋን ልዩ ውበት ባህሏንና የሚጎበኙ ቦታዎችን በጥልቀት እንቃኛለን። ባህር ዳር በእውነትም ውብና የታሪክ መናኸሪያ መሆኗን እንድትረዱ ፈልጋለሁ። የምሽቱ ውበትና ፀሐይ መጥለቂያ ቀኑ ሲያልቅ ባህር ዳር ደግሞ ሌላ ገጽታዋን ታሳያለች። የፀሐይ መጥለቂያ በጣና ላይ ከደሴት ሪዞርት ወይም ከማንኛውም የሐይቁ ዳርቻ ፀሐይ ቀስ ብላ ስትጠልቅ ማየት ልብ የሚነካ ነው። ሰማዩ በብርቱካን በቀይና በወርቃማ ቀለም ሲዋብ የፀሐዩ ውሃም ይህንን ድምቀት ያንጸባርቃል። ምሽት ላይ ከተማዋ በሌላ አይነት እንቅስቃሴ ትሞላለች። ከየሬስቶራንቱ የሚወጣው ጣፋጭ ምግብ ሽታ፣ የሰዎች ወግና ሳቅ እንዲሁም ሙዚቃ ድምጽ ልዩ ድባብ ይፈጥራሉ። የባህር ዳር ምሽቶች ለየት ያሉ ውበት ናቸው። ከባህር ዳር ወጣ ብሎ የሚገኘው የጢስ አባይ ፏፏቴ ደግሞ ሊያመልጣችሁ የማይገባ ድንቅ ተፈጥሮ መስህብ ነው። የተፈጥሮ ኃይል ጥቁር አባይ ወንዝ ኃይለኛ ፍሰት ተንደርድሮ ወደ ገደል ሲወርድ ማየት አስገራሚ ነው። ባህር ዳር የአበቦችና የፍራፍሬ ከተማ ነች። በየመንገዱ ዳር የሚያብቡት የተለያዩ አበቦችና ፍራፍሬ ዛፎች ለከተማዋ ልዩ ውበት ያላብሳሉ። በባህር ዳር ገበያ ውስጥ ትኩስ ፍራፍሬዎችንና አትክልቶችን ማግኘት ቀላል ነው። የብርቱካን፣ የሙዝ፣ የፓፓያና ሌሎች ፍራፍሬዎች ሽታ በየአቅጣጫው ይሞላል። ባህር ዳር የልብና የመንፈስ ሰላም የምታገኙባት ከተማ ናት። በተረጋጋ ውሃዎቿ፣ በአረንጓዴ ጎዳናዎቿ፣ በታሪካዊ ስፍራዎቿ እና ባህሏ እያንዳንዱን ጎብኚ በእውነትም ታስደምማለች። እናንተስ ባህር ዳርን ስትጎበኙ ምን አብዝታችሁ ወደዳችሁ? አስተያየታችሁን ኮሜንት ላይ ጻፉልኝ። ሼር፣ ሪፖስት በማድረግ ለሌሎች እንዲዳረስ አድርጉ። አመሰግናለሁ።